ቀጣይ የምናየው ፕሮዳክታችን ሮሎቴክስ ይባላል። በመጀመሪያ ሲመንት ፖቲ የምንቀባበትን ግድግዳ እናጸዳለን። ቀጥሎ ሲመንት ፖቲን በውሃ እናቦካለን። መጠኑን እንደምንፈልገው ለክተን በደንብ እናዋህዳለን። ከዛም ያቦካነውን ሲመንት ፖቲ በተዘጋጀው ግድግዳ ላይ እንለስናለን። ሲመንት ፖቲ ስንቀባ በስሱ መቀባት አለብን። በወፍራሙ ከቀባን ክራክ ይፈጥራል። ፖቲው ሲደርቅ ዎል ፕራይመር እንቀባለን። ሮሎቴክስ ከመቀባታችን በፊት በደንብ ማማሰል አለብን። ለመቀቢያነትም ብሩሽ፣ ሮለር ወይም መርጫ መሳሪያ ስፕሬይ ጋር መጠቀም ይቻላል። ከዛም የመጀመሪያ ዙር ፈርስት ኮት በስሱ እንቀባለን። በወፍራሙ መቀባት የለበትም። ለመድረቅም ከ4 እስከ 8 ሰዓታት ይወስዳል። ፈርስት ኮት ከደረቀ በኋላ ሁለተኛ ዙር ወይም ሰከንድ ኮት እንቀባለን። የተቀባው እስኪደርቅ ከአቧራና ከርጥበት መጠበቅ አለበት። ሮሎቴክስ ተቀብቶ ሙሉ በሙሉ ለመድረቅ ከ2 እስከ 3 ቀናት ይወስዳል። ሮሎቴክስ ማለት ለውጭ ግድግዳ የሚያገለግል ሲነኩት ሻካራ ቴክስቸር የሚሰጥ የጌጣጌጥ የቀለም አይነት ነው። ሮሎቴክስ ሲቀባ ውብ የሆነ የኮንክሪት ወይም የድንጋይ መሰል ዲዛይን አለ። የአየር ለውጥን ይቋቋማል። በፀሐይ በዝናብና በርጥበት በቀላሉ አይላላጥም። በግንቡ ላይ ያሉ ሽንጥቆችን ይሸፍናል። የአሰራር ቅደም ተከተሉን ጠብቀን ከሰራን በመጨረሻ ላይ የምናገኘው ውጤት ያማረ ይሆናል። ሮሎቴክስ ቀብተን ሙሉ ለሙሉ ለመድረቅ እንደ አየሩ ሁኔታ እስከ 6 ሰዓታት ይወስዳል። ሮሎቴክስን በ25 ኪሎ ግራም ከአባይ ኤስዲ ቀለም በጥራትና በብዛት ያገኛሉ። አባይ ኤስዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።